አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ጓደኞቼ፣ ሰላም ጤና ይስጥልኝ ውድ ሀገሬ ልጆች። እስቲ የዛሬ ብሎጋችን ቁርስ እንስራ ውዶቼ። ሌትስ ጎ ጋይስ ከኔ ጋር ነጭ ሽንኩርት፣ ቲማቲም፣ ስልስ እንሰራለን ጋይስ። የፈረንጅ ቃሪያ፣ ዝንጅብል፣ ነጭ ሽንኩርት በጣም ነው የምወደው። ማንኛውም ነገር ስሰራ ነጭ ሽንኩርትና ዝንጅብል ወሳኝ ነገር ነው ጋይስ። ይሁት የዚህ ሀገር ዝንጅብል ምን እንደሚያክል ጋይስ። ከዚህ ትንሽ ነው የምፈልገው፣ አነስ ያለ። ይሄ ራሱ ሲበዛብኝ ነው ግን ይሁን። ይሄ ቀይ ሽንኩርት እንደዚህ ያክል ማለት ነው። ይሄ ደግሞ ነጭ ሽንኩርት ማለት ነው ጋይስ። አንድ ላይ አድርገን ወደ አሰራር ፕለስ ወደ ሽንኩርት እንመጣለን ጋይስ። በቅድሚያ ሽንኩርታችን እንመጣለን ማለት ነው። ብስሚላህ እና ውዶችዬ ሰላም ናችኋ? በጣም ነው የማመሰግናችሁ። አሪፍ እንቅስቃሴ ላይ ነን። ሰብስክራይባችሁ አላህ ይጨምርላችሁ። እያንቀሳቀሳችሁኝ ነው፣ እያነቃነቃችሁኝ ነው ማለት እንዲንቀሳቀስ አድርጋችሁኛል። እንዲበረታታ እያደረጋችሁኝ ነው ውዶቼ። ገና ከጀምሮ እኔ አሁንም ቢሆን ሰብስክራይብ ላረገልኝ ሰብስክራይብ ላረጋለሁ፣ ላይክ ላረገልኝ እንደዛው እየተደረገልኝ ሁሉ እመልሳለሁ በክብር ማለት ነው ውዶቼ። እኛ እርስ በራሳችን ተያይዘን እንለወጥ ውዶቼ፣ ማሮቼ። አላህ ሰርቶ ከሚለወጡት ውስጥ ያርገን እኛንም ማለት ነው። እኛም ሰርተን የምንጠቀም ያርገን።
ያልኳችሁ ነው ወዳጆቼ። ፊቴ ለምን ያስገባም ነያ እና ማለት ነው ጋይስ። ሰርተን የምንቀየር ሰርተን የምንለወጥ ከራሳችን አልፈን ተርፈን ለሌሎቹ የምንደርስ ያርገን ውዶቼ። መልካምነት እኮ ከፈጣሪ ዘንድ ያስገኛል እንጂ ክፋት የለውም። መልካምነት ነው የሚያስመልሰው እንጂ ጥሩ መሆን ጥሩ ነው። ለራስ ለልጆች ጥሩ ነገር ነው ማለት እኔ ዛሬ የሰራኋት ስራዬ ነው ነገ በልጆች የማገኘው። ስለዚህ ክፉ ነገር ማለት ባንሰራ፣ አንዱ ሲያድግ አንዱን ማበረታታት፣ አንዱ ለመለወጥ ሲነሳ ማነሳሳት፣ ከጎኑ መቆም አይመስላችሁም? እኔ እንደዛ ነው በየማሰበው እና ማለት ነው እስከ ዛሬ ራሱ ያኔ ብቻ አልሐምዱሊላህ። እንግዲህ እኔ ይሄንን ስራ ለመስራት ብዬ ገንዘብ ተጠይቄያለሁ። አልዋሻችሁም፣ ወላሂ ለአዝም ነው የሚላችሁ። አልሙሄም ፎዚ የተባለችው እህታችን ደግሞ የየመን ገንዘብ ነው እናቴ፣ የኢትዮጵያ ገንዘብ ለቤተሰብ ብትልኪ ትመርቅሻለች እናትሽ። ቡና ብትገዢ፣ ስኳር ብትገዢላት። ለማንም ሰው ገንዘብ አይሰጥም። መልካም ስራ ይስሩ፣ በልጃቸው ያገኙ፣ ለነገ ማንነታቸውን ያሳምሩ እንጂ የምን ገንዘብ ነው? አንቺ ለፍተሽ ጥረሽ ለምትቀርጪና ለምትፈስችው ነገር ለሽ ገንዘብ ትከፍያለሽ። ሀሳቡ አይዲዮ ያንቺ እስከሆነ ለመታወቅ በሚለው ብቻ ገንዘብ ለምን ይከፈላል? አንቺ ለመስራት ጠንካራና ጎበዝ ሁኚ እንጂ እኛ እህቶችሽ ከጎንሽ ነን ብላኝ ማለት ነው። አላህ ጀዛዋን ይክፈልላት። አሁንም እኔ ወደ ቁም ነገሩ ስደርስ ኢንሻአላህ በሚገርም ሁኔታ የምስጋና ቪዲዮ ሰርቼ አለቃለሁ ማለት ነው። ለማን? ለተከበሩ ፎዚያ፣ ለመወዳት ለስደት ሀገር ያለችው ለእህቴ። እሷ በአሁኑ ሰዓት የምትገኘው ኳተር ነው። እኔ ደግሞ የምኖረው ሳኡዲ ነው። አላህ ጀዛዋን ይክፈልላት። የጠቀማትን ነገር እህቶችን በስደት ያሉ ይጠቀሙ ብላ እውቀቷን አሻረከችልን ማለት ነው። ያለ አንዳች ክፍያ፣ ያለ አንዳች ስለ ገንዘብ ስም ስታነሳ አትፈልግም። ምክንያቱም ሰርቶች ለራስሽ ተለወጪ ነው፣ ለሌላዎቹ ተምሳሌት ሆኑ ነው። እስከ መቼ የመዳም ቅመም ተብላችሁ ትኖራላችሁ? እንኖራለን ነው ሀሳቧ። በጣም የሚገርም ሀሳብ እና ማለት ነው ጋይስ። ለዚች ለእህታችን አላህ ይጨምርላት ነው። አላህ ይጨምርላት። ላይ እህቴ ቤተሰቦች መልካም ስራ ለሚሰሩት ዱዓ አድርጉላችሁ። አላህ እውቀት ላይ እውቀት ይጨምርላቸው። ከራሳቸው አልፎ ተርፎ ለሰው የሚኖሩ ማለት እንዲህ አይነት ሰው ማለት ነው። ስንት ገብጋባ አለ ራስ ወዳጅ የሆነ ሰው።
አይነት እህት ይጨምርልን ያ ረብ ጌታ ያለ በዚህ ምድር ላይ እርስ በራሳችን የምንፋቀር የምንዋደድ የምንተሳሰብ ያርገን ያ ረብ ከኔ ጭምር ለሁላችንም ያ ልባችን መልካም የሚያስብ ቅን ልብ ያለን ያርገን ጌታ ያ ረብ መልካም ሰዎችን ደግሞ አይቀይርብን። የሰው መለወጥ የሚያስደስታቸውን አትቀይርብኝ ጌታ። ለሌላ ተምሳሌት ለሌላ አራያ የሚሆን ያርገን። ሶቼ የኔን ቪዲዮ የምታዩ ሁሉ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ኢንሻአላህ ስደት እንግዲህ ብዙ ነገር አሳልፈንበታል። አላህ ደግሞ ከመዳም ቤት ወደ ቤታችን እንድንገባ ከጭቃው ውልቅ ከፎቁ ጥልቅ እንዲያረገን ዱዓ አድርጉልን። ያረብ ጌታዬ የሐላል ነገር አድርግልን። የሰራ ነው በአፍያ በጤና አርግልን። ለፍተን የለፋነው ለመብላት እድሜ ጤና ስጠን ጌታ ያ ረቢ። የሰውንም አታብላን የራሳችን የምንበላበት ያ ረቢ ጌታ። ሁሉ እዚህ ውስጥ ያሉ እህት ወንድሞችን አላህዬ ከክፉ ነገር ጠብቅልን። ይሄ የኔ ምኞቴ ነው፣ ሁሉ ጊዜ ምኞቴ። አገራችን በሙሉ ሰላም ያርግልን ያ ረቢ ጌታዬ። ከክፉ ነገር ጠብቀን እንግዲህ ሽንኩርት ከተፋ ይሄንን ይመስላል። ጨርሰናል ማለት ነው ውዶች። ቢስሚላ አሁን ወደ እሳቱ ጋር እንጥዳለን ማለት ነው ጋይስ። ይሄን ይመስላል። አሁን ደግሞ ቲማቲማችንን ሙልጭ አድርገን እናጥባለን። ቲማቲም ሊበላሽብኝ ስለሆነ ሁሉንም ስልስ ሰርቼ ፍሪጅ ማኖር ፈለኩኝ። ከዛ እየቀነስኩ ለፈለኩት ነገር እጠቀማለሁ ማለት ነው ጋይስ። ቲማቲምን እፈጫለሁ ማለት ነው።